ሰላም እንደምን አላችሁ ድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን አሁን ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ ውጤታማ ሊያደርጉ የሚችሉ 3 ስራዎችን ነግራችኋለሁ። ከቤታችሁ ናችሁም እንዲሁ እየተንቀሳቀሳችሁም የምትሰሯቸው 3 ስራዎችን ነግራችኋለሁ። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮውን ሲጀምሩትም ላይክ እና ሼር ማድረግ አይረሳ። እጅግ በጣም ጠቃሚ ቪዲዮ እንደሚሆን አልጠራጠርም። ከዚህ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ወይም እያያችሁኝ ያላችሁት አዲስ ከሆናችሁ ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማውቀውን ነገር ሼር ማድረግበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። እጅግ በጣም ጠቃሚ ነገር ታገኙበታላችሁ። በስልካችሁ ልትሰሯቸው የሚችሉትን እጅግ በጣም ጠቃሚ 3 ስራዎችን አሳያችኋለሁ። እነዚህ 3 ስራዎች በጣም አትራፊ የሚሆኑ ስራዎች ናቸው፣ ግን ከናንተ ጥረትና በጣም ፍላጎት ይፈልጋል። ይሄን ቪዲዮ እስከመጨረሻው ከተከታተላችሁት በእርግጠኝነት ከ3ቱ ስራዎች አንዱን መስራት ትችላላችሁ፣ ወይም አንዱ ስራ ተመችቷችሁ በዛ ስራ ላይ መቀጠል ትችላላችሁ። ከ3ኛው ስራ ልጀምርላችሁ። ከ3ኛው ስራ ስንነሳ ከአሊኤክስፕረስ ላይ እቃ እየገዛችሁ መሸጥ። ከአሊኤክስፕረስ ላይ እቃዎችን ኦርደር እያደረጋችሁ ኢትዮጵያ እያመጣችሁ መሸጥ በወር በጥሩ ብር ትርፋማ ትሆናላችሁ። ቢያንስ በወር ከ10,000 እስከ 15,000 ብር ማትረፍ ትችላላችሁ ጠንከራችሁ ከሰራችሁ፣ ወይም እቃዎቹን ለይታችሁ ካመጣችሁና ከሰራችሁ በወር ከ10,000 እስከ 15,000 ብር በኢትዮጵያ ማትረፍ እድል አለባችሁ። ቀረጥ የሌላቸውን እቃዎች ማምጣት ትችላላችሁ። ለምሳሌ ይህ ሰዓት በዲስካውንት ነው የገዛሁት። እዚህ ጋር እንደምታዩት ተች ሰዓት ነው። እዚህ ጋር የምታዩት ሰዓት ይሄ የተች ሰዓት ነው፣ ወይም ይሄ እጅ ላይ የሚሰራ የተች ሰዓት ነው። እዚህ ሀገር የሚሸጠው እስከ 1800 ብር ነው። እኔ ግን እዚህ ጋር የገዛሁት $2 በታች በዲስካውንት ነው የገዛሁት። ዌልካም ዲል እያለ ማለት ነው። ስለዚህ ይሄን የገዛሁት በአሊኤክስፕረስ ነው። በጣም ባጭር ጊዜ መጣልኝ። ቻርጅ የሚያደርግ እጅግ በጣም ቆንጆ ሰዓት ነው። ተይ ሰዓት ነው፣ እንደፈለጋችሁ ተጠቀማላችሁ። ታዲያ እናንተ እነዚህን ቢያንስ 4 ፍሬ ኦርደር አድርጋችሁ ብታመጡ ካመጣችሁበት ቢያንስ በትንሹ አሁን 2,000 ብር ገበያ ላይ እየተሸጠ ነው። እንደምታዩት ጥቁረቱ በጣም ያምራል። እጅግ በጣም ቆንጆ ሰዓት ነው። ጀርባውንም ብታዩት ማግኔት ቻርጅ የሚጠቀም ነው። ይህን ሰዓት የገዛሁት እኔ ዌልካም ዲልን ተጠቅሜ $1 በታች ነው። አሁን ግን ዌልካም ዲል ስለጠፋ እስከ $3 $4 ይሆናል። ታዲያ ይህን ሰዓት $4 ራሱ ብታመጡት $4 ብታስቡት ወደ 500 ምናምን ብር ነው የሚሆነው። ስለዚህ ይህን ሰዓት አምጥታችሁ ኢትዮጵያ ውስጥ ፖስት አድርጋችሁ ለምሳሌ እንደ ጄጄ አፍሮቴል ቴሌግራም ላይ ቲክቶክ ላይ አስተዋውቃችሁ ብትሸጡት እጅግ በጣም ታተርፋላችሁ። ለምሳሌ በአንድ ወር ውስጥ ይህን ሰዓት ቢያንስ 5 ጊዜ ኦርደር ብታደርጉትና 5 ሰዓት ብታመጡ ቢያንስ ሴል አድርጋችሁ ከአንድ ሰዓት ላይ በትንሹ ከ1,000 ብር በላይ ታተርፉበታላችሁ በእርግጠኝነት። ስለዚህ 5,000 ብር በወር ሰራችሁ ማለት ነው። ይሄ ሰዓት እንደምታዩት ቻርጀር አለው፣ ሙሉ ተች ነው። የተች አፕሊኬሽኖች በሙሉ ይሰራሉ። ቻርጀር አለው፣ ሙሉ ተች ነው። ለአጠቃቀም በጣም የሚመች ቆንጆ ሰዓት ነው። ክብደቱን ራሱ እጄ ላይ ብታዩት በጣም ፒውር የሆነ እጅግ በጣም ዘመናዊ ሰዓት ነው። ርካሽ ሰዓት ነው። በጣም ርካሽ ሰዓት ነው። አምጥታችሁ ብትሸጡት በጣም የምታተርፉበት ሰዓት ነው። ሁለተኛ እጃችሁ ላይ አይቀመጥም። ስለዚህ ከዚህ በፊት የሰራሁትን አሊኤክስፕረስ ላይ እንዴት ኦርደር ማድረግ እንደምትችሉ የሚያሳይ ቪዲዮ አለ። እሱን ግቡና ተመልከቱት። እጅግ በጣም ይጠቅማችኋል። ሌላ እቃዎችን በጣም ብዙ እቃዎችን አምጥቻለሁ። ለጊዜው አጠገቤ ላይ ስለሌሉ ስለማላሳያቸው ነው። በጣም ሊሸጡ የሚችሉ እንደ ስልክ ከበሮች፣ የሰዎችን ኦርደር ማድረግ ፖስት አድርጋችሁ ኢትዮጵያ ውስጥ የማይገኙ የስልክ ከበሮችን ሌሎችንም ኦርደር አድርጋችሁ አምጥታችሁ ትርፋማ መሆን ትችላላችሁ። ስለዚህ በ3ኛ ደረጃ ላይ ያስቀመጥኩላችሁ ከአሊኤክስፕረስ ላይ ባይቢት ማስተር ጋርድን ተጠቅማችሁ ኦርደር አድርጋችሁ መሸጥ ነው። ስለዚህ በ3ኛ ደረጃ ላይ ያስቀመጥኩላችሁ ስራ ኦርደር አድርጋችሁ ከቻይና ከአሊኤክስፕረስ እዚህ አምጥታችሁ እያተረፋችሁ እየሸጣችሁ ሚኒመም በወር ከ10,000 ብር በላይ መስራት ይቻላል። ሁለተኛው ስራ ደግሞ እጅግ በጣም ብዙ ሰዎች እየሰሩበት ያለው ቴሌግራም ነው። ቴሌግራም ቻናል ክሬት አድርጋችሁ አንድ ሰብስክራይበር ሲሞላላችሁ ራሱ ቴሌግራሙን ሞኔታይዝ ታደርጋላችሁ። ከዛ በተጨማሪ ደግሞ ቴሌግራም አርስ ወይም ቴሌግራም አርስ የሚባል ካምፓኒ አለ። እሱ ጋር አርስ ኦን የሚባል ካምፓኒ አለ። እሱ ጋር ተነጋግራችሁ ፎርሙ ሙሉ ሞልታችሁ በቴሌግራማችሁ ላይ የተለያዩ አርሶችን በማሳየት እንደ ተጨማሪ ኤክስትራ መኒ መስራት ይችላላችሁ። ቶንም ቴሌግራም ቻናላችሁ ሞኔታይዝ ከሆነ በኋላ ቶንም ይቆጥራላችኋል። ከዛ በተጨማሪ ደግሞ ለእናንተም ከቴሌግራም አርስ ላይ ብዙ ገንዘብ መስራት ይችላላችሁ። ታዲያ ቴሌግራም ላይ የሚከብደው ነገር ቻናላችንን አንድ ሰብስክራይበር ማምጣት ነው። ከእናንተ ምን ይጠበቃል? ጥንካሬና በጣም ቲክቶክ ላይ አክቲቭ መሆን ያስፈልጋል። ስለዚህ ቲክቶክ ላይ ገብታችሁ ቴሌግራም ቻናላችሁ ምን እንደሚሰራ ገብታችሁ ቪዲዮ ማድረግ ነው። ቪዲዮ ለምሳሌ ቴሌግራም ቻናላችሁ ስለ አፕ ከሆነ የኔ ቴሌግራም ቻናል ላይ ጆይን በማድረግ የተለያዩ አፕሊኬሽኖችን ማግኘት ትችላላችሁ ብላችሁ እጅግ በጣም በሰዎች ማስተዋወቅና እንደ ትርፍ ስራ መስራት ይችላልላችሁ። እነዚህ ነገሮች እንደ ቀልድ አትያቸው።
ጥሩ ገንዘብ የምትሰሩባቸው እጅግ በጣም ጠቃሚ ነገሮችን ነው እየነገርኳችሁ ያለሁት። በይበልጥ ስራ ላጣችሁና እንደ ኦንላይን ተንቀሳቅሼ ለስራ ለምትሉ ሰዎች እጅግ በጣም ጠቃሚ ነገር እየነገርኳችሁ ነው። ስለዚህ ቴሌግራም አድስ ራሱ መስራት በጣም ያዋጣል። ቴሌግራም አንድ ሰብስክራይበር ሲገባ በራሱ በቴሌግራም ሞኔታይዝ ታደርጋላችሁ። ከዛ በተጨማሪ ቴሌግራም አዮም ይባላል። እሱ ላይ ገብታችሁ ማስታወቂያ ፖስት እያደረጋችሁ ጥሩ ብር መስራት ይችላላችሁ። ብዙ ኢትዮጵያኖችም የሰሩበት ስራ ነው። አሰራሩ ከጠፋችሁ ደግሞ እንዴት ነው በቴሌግራም ገንዘብ መስራት ምንችለው ብላችሁ ሰርች ብታደርጉ ብዙ ወንድሞቻችን የሰሩት ዲቴል ቪዲዮ አለ። እሱንም ገብታችሁ አይታችሁ መጀመር ይችላላችሁ። ዛሬም ነገ መጨቀጭቃችሁ እንድትሰሩት ሪኮመንድ ማድረጋችሁ እናንተ እየተያየንበት ያለነው ዩቲዩብ ቻናል ነው። ዩቲዩብ ዛሬም ነገም ወደፊትም አዋጭ የሆነ እጅግ በጣም ጠቃሚ ስራ ነው። ያለምንም ፍርሃት ዩቲዩብ ላይ ገብታችሁ ጥሩ ብር እና ጥሩ ጊዜ መስራት ይችላላችሁ። እኔ እንደምሰራው የቴክኖሎጂ ነገር መስራት በአንድ ቪዲዮ እይታ ካገኘ ገንዘብ ሊሰራ ይችላል፣ ግን በጣም አስቸጋሪ ነው። እይታ ለማግኘት የቴክ ነገር ኢትዮጵያ ውስጥ ገና ነው። ስለዚህ ከቴክ ውጭ ብዙ አይነት ሀሳቦችን መስራት ይችላላችሁ። ታሪካዊ ቦታዎችን ማስታወቅ ያለምንም ፊታችሁ ሳይታይ ታሪካዊ ቦታዎችን መተንተን ትችላላችሁ። ለምሳሌ ስለ ጃፓን አስደናቂ 5 ነገሮች፣ ለምሳሌ ስለ ቻይና ያልተሰሙ 4 ነገሮች፣ ህንድን ታውቃታላችሁ ብላችሁ ርዕስ ሰጣችሁ ስለ ህንድ ታሪካዊ አመጣጥ መስራት ትችላላችሁ። የምትሰሩት በስልካችሁ ብቻ ነው። ስለዚህ ዩቲዩብም እንደዚህ ቀላል የሚታይ ነገር አይደለም። ዩቲዩብ ላይ መታችሁ ገንዘብ መስራት ትችላላችሁ። በወር ቋሚ ገቢ ማግኘት ትችላላችሁ። ለምሳሌ በወር በጣም ሚኒመም ዩቲዩብ ላይ በወር የሚላክላችሁ 70 ዩሮ ነው። 70 ዩሮን በኢትዮጵያ ብታመጡት አሪፍ ደሞዝተኛ ከሚባል ሰው የተሻለ ብር ታገኛላችሁ። አሪፍ ደሞዝተኛ አገኘ ከሚባል ሰው የተሻለ ብር ታገኛላችሁ። ስለዚህ ሚኒመም 70 ዩሮ ማግኘት አይከብዳችሁም። ስለዚህ ዩቲዩብ ላይ መታችሁ መስራት አለባችሁ። ብዙ ሰዎች ኦንላይን ስራ ሲባል አንዳንድ ጊዜ ኢዚ መኒ ነው የሚሉ ሰዎች አሉ፣ ወይም ገብተው ስለማያውቁ ወይም ስላልተረዱት እንጂ ከየትኛውም ስራ በላይ ላይ ዩቲዩብ አድካሚ ነው። ኦንላይን ስራ አድካሚ ነው። ምክንያቱም ቀኑ ሙሉ ቁጭ ብላችሁ መስራት አለባችሁ። ተስፋ ያስቆርጣል። እይታ ታጣላችሁ። ቪዲዮ ፖስት አድርጋችሁ አይታይላችሁም። ቻናላችሁ በትንሽ ጊዜ ብዙ ሰብስክራይበር አያገኝም። ብዙ ስራ ግን አለው። ዩቲዩብን ብትሉ፣ ቴሌግራም ብትሉ፣ ፎሬክስ ብትሉ፣ ክሪፕቶ ብትሉ፣ ትሬድ ማድረግ በአጠቃላይ ህመምና ድካም አለው። ዩቲዩብን ብትሉ ትሬድ ማድረግ ዩቲዩብም ህመምና ድካም አለው። ስለዚህ ያንን ነገር በጣም መገንዘብና ማወቅ ተገቢ ነው። ስለዚህ እንዲቀላል ገንዘብ ነው። ዩቲዩብ ላይ መታችሁ ብር ፈሱ በወር እንዲያገኙ ኖ በጣም አድካሚ ነው። ሰዎች ከጫፉ ነው ብዙ አስተያየት ሊሰጡ ይችላሉ። ዩቲዩብ ከፍታችሁ እንዲህ በቀላሉ ገንዘብ ስሩ ምናምን ልትባሉ ይችላላችሁ። ነገር ግን ዩቲዩብም አድካሚ ስራ ነው። ስለዚህ ዩቲዩብ ላይ መታችሁ ገንዘብ ማግኘት ይችላላችሁ። አሊኤክስፕረስ ላይ ኦርደር አድርጋችሁ መጠቀም ይችላላችሁ። ከቴሌግራምም ኦርደር እያደረጋችሁ ስራዎችን ተቀብላችሁ ለሰዎች እያስተዋውቃችሁ መስራት ይችላላችሁ። ከእናንተ የሚጠበቀው ተስፋ ለመቁረጥና ጠንካራ ስራ መሆን ነው። ጊዜያችሁን በአግባቡ መጠቀም ነው። በእነዚህ ስራዎች ህይወታችሁን ሊቀይር የሚችል ገንዘብ የማግኘታችሁ ነገር አያጠራጥርም። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቪዲዮውን ጀምሩ፣ ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ በያላችሁበት ቸር ሰንብቱ።